እስቲ ንገሩኝ፣ ባለፉት 6 ወራት ውስጥ ስንት ጊዜ ኤአይ ስራዎችን ወሰደ የሚል ዜና ሰምታችሁ? እኔም ሰምቻለሁ። ዛሬ በዚህ ቪዲዮ ኤአይ ሊተካቸው የሚችሉ ስራዎችን እንዲሁም ደግሞ ኤአይን ከብራት ወደ ገንዘብ ሊቀይርባቸው የምንችላቸውን በመጨረሻም 5 የስራ ኦፖርቹኒቲዎች እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቪዲዮ ሰብስክራይብ እና ላይክ በማድረግ ጀምሩ። እንዲሁም ሌሎች ካንዲደቶች ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ ወደ እውነቱ ዓለም እንምጣና በሀገራችን ውስጥ እንኳን የስራው ገበያ ከጊዜ በኋላ በኤአይ ሪፕሌስ የሚደረጉ እንዲሁም ሪፕሌስ የተደረጉ ስራዎች አሉ። ለምሳሌ ያክል አንደኛው ባንክ ኤንድ ባክ ኦፊስ ጆቦች ላይ ነው። ያ ማለት የፊንቴክ አፕሊኬሽኖች አሁን ላይ ክፍያዎችን፣ ቼኮችን፣ ኢቨን ሁሉም ነገር አውቶሜት እያደረጉ ነው። ስለዚህ አንድ ሰራተኛ ቀኑን ሙሉ ደረሰኝ ከማስተካከል ይልቅ ያንን ስራ አሁን ሶፍትዌር ይወስደዋል ማለት ነው። ሌላኛው ቀላል የጥሪ ማዕከል ሰራተኞች ስራ ነው፣ ወይም ደግሞ ከስተመር ሰርቪስ ላይ ያሉ ስራዎች ናቸው። ለምሳሌ አንድ ከስተመር ቀለል ያሉ ጥያቄዎችን ላይክ ሂሳቤ ስንት ነው እና መሰል ጥያቄዎችን አሁን ላይ በቦት እየተወሰደ ነው። ስለዚህ ኤአይ ቀላል ጥያቄዎችን ወስዶ ወዲያውኑ መልሶ አስቸጋሪ ጥያቄዎችን ብቻ ወደ ሰራተኛው ያዞራል ማለት ነው። ሶስተኛው ደግሞ መሰረታዊ የሰነድ ዝግጅትና ጸሐፊነት ወይም ክሌሪካል ባንኪንግ ታስክ ናቸው። ይህ የስራ ዘርፍ ቀደም ብሎ የሪፖርት ማጠቃለያ ለሱፐርቫይዘር ለመላክ ብዙ ሰዓት ይፈጅ ነበረ። አሁን ግን ታንክስ ቱ ኤአይን በመጠቀም ከትልቅ ሰነድ ዋናውን ሀሳብ በአንድ ደቂቃ ውስጥ እንደ መደበኛ የቢሮ ሰነድ ማውጣት የሚቻልበት ጊዜ ላይ ደርሰናል ማለት ነው። ስለዚህ የጽህፈት ስራው ተራ ስራ ቀርቶ የኤአይ የአጠቃቀም ክህሎት ይሆናል ማለት ነው። ሌላኛው ደግሞ የኢንዱስትሪ ፋብሪካ ስራ ላይ የሚስተዋሉ ስራዎች ወይም እንደዚህ ሪፒቲቲቭ አይነት የሆኑ ታስኮች ናቸው። እነዚህ አይነት ስራዎች በቀን ውስጥ አንድ ሰው ተመሳሳይና አሰልቺ ስራ ደጋግሞ የሚሰራ ከሆነ ማሽኖች ያንን ስራ ወይም ያንን ሰው በተሻለ ፍጥነትና ክሪሲ አሁን ላይ ይሰራሉ። ዋናው መልእክት የምትሰሩት ስራ ተደጋጋሚና ሜካኒካል ከሆነ ዝግጁ ነው ጋይስ። የምትሰሩት ስራ ያ ማለት ኤአይ ከኛ የበለጠ ትዕግስት አለው፣ አይሰለችም፣ አይደክምም ማለት ነው። አሁን ደግሞ እኔ ያልጠቀስኩት ኤአይ ይተካል የምትሉት ጆብ ካለ ኮሜንት ላይ አሳውቁ። አሁን ደግሞ ገበያ ወዳልኩበት ወይም ኦፖርቹኒቲ ወዳልኩት 5 የስራ እድሎች አልፋለሁ። ይህ የስራ እድል ለትልቅ ካምፓኒዎች ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ ዛሬውኑ መጀመር ትችላላችሁ ማለት ነው። የመጀመሪያው ፕሮምፕት ኢንጂነሪንግ ነው። ይህ ስራ ለአርቲፊሻል ኢንተለጀንስ ወይም ኤአይ ሞዴል በተለይ ደግሞ ለትልቅ የቋንቋ ሞዴሎች ወይም ደግሞ ላርጅ ላንጉዌጅ ሞዴል የሚፈለገውን ከፍተኛ ጥራት ያለውን ውጤት እንዲመጣ ለመብራት እንደ ግብዓት ወይም ደግሞ ኢንፑት የመንደፍና ፊልተር የማድረግ ጥበብና ሳይንስ ነው ማለት ነው። በአጭሩ ኤአዩ የሚፈልጉትን ምላሽ እንዲሰጡ ትክክለኛና በደንብ የተዋቀሩ መመሪያዎችን መስጠት ነው። ትላልቅ የቋንቋ ሞዴሎች በጣም ተለዋዋጭ ስለሆኑ ጥያቄውን የሚገልጹበት መንገድ ለሚያገኙት ምላሽ ጥራትና አግባብነት እንዲሁም ቅርጽ ከፍተኛ አስተዋጽኦ አለው ማለት ነው። ያ ማለት ኢፌክቲቭ የሆነ ፕሮምፕት ያስፈልገናል ማለት ነው። ኢፌክቲቭ የሆነ ፕሮምፕት እነዚህን 4 መሰረታዊ ነገሮችን ያሟላል። የመጀመሪያው መመሪያ ወይም ኢንስትራክሽን የምንለው ነው። ሁለተኛው አውድ ወይም ኮንቴክስት ነው። ሶስተኛው ገጸ ባህሪ ወይም ፐርሶና የምንለው ነው። እንዲሁም አራተኛው ደግሞ ቅርጽ የምንለው ነው ማለት ነው። መመሪያ ስንል ሞዴሉ እንዲያከናውን የምንፈልገው ልዩ ተግባር ነው ማለት ነው። ለምሳሌ ይህን ጽሑፍ ሰመራይዝ አድርገን ልንለው እንችላለን፣ ወይም አጭር ግጥም ጻፍ ልንለው እንችላለን፣ ወይም ደግሞ ይህን አረፍተ ነገር ተርጉም ልንለው እንችላለን። መመሪያ የምንሰጠውበት ዘርፍ ማለት ነው። ሁለተኛው ኮንቴክስት የምንለው ደግሞ ሞዴሉ ስራውን ወይም ጉዳዩን እንዲረዳው የሚያስፈልገው ዳራ ወይም መረጃ ማለት ነው። እንዲሁም ፐርሶና የምንለው ደግሞ ሞዴሉ ወይም የኤአይ ሞዴል የተወሰነ ሚና ወይም ድምፅ እንዲይዝ ማዘዝ ማለት ነው። ለምሳሌ ልክ እንደ ልምድ ያለው ፋይናንስ ተንታኝ ሁን ልንለው እንችላለን፣ ወይም ደግሞ እንደ 19ኛው ክፍለ ዘመን ደራሲ ጻፍ ልንለው እንችላለን። የሆነ ገጸ ባህሪ ወይም ፐርሶና መስጠት ማለት ነው። ቅርጽ የምንለው ደግሞ የምላሹን መዋቅር፣ ርዝመት፣ ቃና ሊሆን ይችላል ወይም ደግሞ ስልት ሊሆን ይችላል መወሰን ማለት ነው። ለምሳሌ ምላሹን በጄሰን ቅርጽ ምላሽ ስጥልኝ ልንለው እንችላለን፣ ወይም ደግሞ ምላሹን ከ100 ቃላት በታች አድርገው ማለትም እንችላለን፣ ወይም ደግሞ ቡሌት እያረግ መልስልኝ ልንለው እንችላለን ማለት ነው። ፕሮምፕት ኢንጂነሪንግ ይሄኛው ነው። ሁለተኛው ደግሞ ሳይበር ሴኩሪቲ ኤንድ ዳታ ፕሮቴክሽን ስፔሻሊስት ነው። የእነዚህ ባለሙያ ስራ የባንክ ስርዓቶችን፣ የመንግስት ድረገጾችና የቴሌኮም አውታሮች ከሳይበር ጥቃት መጠበቅ
መረጃ ሁሉ ክላውድ ላይ ሲከማች የባንኮች፣ የኢትዮ ቴሌኮም እና የመንግስት ተቋማት የዲጂታል ደህንነት አደጋ ላይ ነው። የእነዚህ ባለሙያዎች ልክ እንደ ወርቅ ጠባቂ ናቸው ማለት ነው። ሶስተኛው የስራ ኦፖርቹኒቲ ደግሞ ኤአይ ማሽን ለርኒንግ ኢንጂነር ነው። ኤአይ ማሽን ለርኒንግ ኢንጂነር የስራ ዳታ ማሰባሰብ፣ ሞዴሎችን ማሰልጠን እና ማሻሻል ነው። ይህን ስራ ተጠቅመን ደግሞ ከሀገር ውስጥ መስራት ይችላል፣ እንዲሁም ደግሞ ለውጭ ሀገር ሪሞትሊ መስራት እንችላለን ማለት ነው። አራተኛው የስራ ኦፖርቹኒቲ ደግሞ ክላውድ ኮምፒውቲንግ እና ሞባይል ዴቨሎፕመንት ነው። ክላውድ ኮምፒውቲንግ እና ሞባይል ዴቨሎፕመንት ማለት አብዛኛው የኢትዮጵያ ዲጂታል አገልግሎት በሞባይል ላይ ነው። ስለዚህ አፕሊኬሽኖችን በገንባት እና እነዚህን አፕሊኬሽኖች የሚይዙትን ትላልቅ ሰርቨሮችን ማስተዳደር ዘርፉን ሞቅ ያደርጉታል ማለት ነው። አምስተኛው እና የመጨረሻው ጆብ ኦፖርቹኒቲ ደግሞ ሲስተም አድሚኒስትሬተር ነው። የክላውድ ባለሙያ ስራ የመረጃ ማከማቻ፣ የኔትወርክ ስራዎችን እና የቨርቹዋል ማሽኖችን በኢንተርኔት ላይ ማስተዳደር ነው። ይህን ስኪል በመማር ደግሞ የመጀመሪያው ሀገር ውስጥ ላይ በዴቭኦፕስ ወይም ዴቨሎፕመንት ኤንድ ኦፕሬሽን ዘርፍ ላይ ለክላውድ ኢንጂነር ሆነ መስራት እንችላለን። እንዲሁም ደግሞ ሪሞትሊ በውጭ ሀገር ዶላር ኢንከም እያገኘን መስራት እንችላለን ማለት ነው። ዋናው ሀቅ ኤአይን የሚጠቀም ሰው የራሱን የወደፊት ስራ ዛሬውን እየፈጠረ ነው። እናም ወደፊት ኤአይ ስራዬን ወሰደው ብሎ ከማማረር ይልቅ ኤአይ ነው ስራዬን የሰጠኝ ማለት እንችላለን ማለት ነው። በመጨረሻ እነዚህን 5 ጆብ ኦፖርቹኒቲ ልታገኙበት የምትችሏቸውን 3 መንገዶች ይጠቁሟቸዋለሁ። የመጀመሪያው እንደ ማንኛውም ተማሪ ዩኒቨርሲቲ ላይ የሚገኝ ኮርስ ናቸው። ዩኒቨርሲቲ ላይ ታገኙታላችሁ ማለት ነው። ሁለተኛ ደግሞ ለሁሉም የሚመክረው ለሁላችሁም የመመክራችሁ ዩቲዩብ ላይ ማግኘት በችሏቸው ኮርስ ነው ማለት ነው። ዩቲዩብ ፍሪ ዩኒቨርሲቲ ነው። ምንም ነገር ሰርች በማድረግ መማር የምትችሉባቸው ኮርሶች ናቸው ማለት ነው። ሶስተኛው ደግሞ በሰርቲፊኬት የታገዘ ኮርስ አለ። እነሱን ሰርቲፊኬት ማግኘት የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ፣ ሊንኩን እልክላችኋለሁ ማለት ነው። ይህን ይመስላል የዛሬ ቪዲዮአችን። ቀጣይ እስክንገናኝ ደግሞ ሜክ ሹር ይህንን ቪዲዮ ሰብስክራይብ እና ላይክ ማድረጋችሁን። ቀጣይ እስክንገናኝ መልካም ጊዜ